የከበረ ሰላምታዬ በያላችሁበት ይድረሳችሁ። ውድ የመስኮት ሚዲያ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? በዛሬው ቆይታችን የምንነጋገርበት ርዕሰ ጉዳይ የሚሆነው ዘንዶው እንዴት ወደቀ የሚል ይሆናል። እንግዲህ ስለ ዘንዶው ሲነሳ ከወደቀበት ሰዓት ጀምሮ አሁን እስካለንበት ዘመን ድረስ ከ7000 ዘመን በላይ ያስቆጠረ በመሆኑ ለዚህ ቃል ሁላችሁም አዲስ እንደማትሆኑ እርግጠኛ ሆኜ መናገር እችላለሁኝ። ነገር ግን ሁል ጊዜ አሁን ላይ በተለይ ዘመናችን ያለችበትን ወቅቱን ስንመለከት ዲያብሎስና ሰራዊቱ ምድራችንን እያመሰ በሚገኝበት ሰዓት ይህንን አጀንዳ ርዕሰ ጉዳይ አድርጎ መነጋገር ተገቢ መሆኑን ከልብ በማድረግ በዚህ ላይ ቆይታ እንድናደርግ ወድጃለሁኝ። ዘንዶው ለመሆኑ ማን ነው? ዘንዶው እንዴት ወደቀ? ዘንዶው ለምን ወደቀ? አወዳደቁንና ስረ መሰረቱን ካልተነጋገርንበት በስተቀር አሁን ላይ እያደረገ ያለውን ነገር ለመረዳት ምናልባትም ግር ሊለን ስለሚችል ያንን ታሳቢ ያደረገ ቆይታ ለማድረግ እንሞክራለን። ዘንዶው የጥንቱ ሳጥናኤል፣ የዛሬው ዲያብሎስ። ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም ተብሎ የተጻፈለት ዘንዶው ማን ነው? እንግዲህ ወደ ቀደመው ታሪካችን ስንመለስ እግዚአብሔር አስቀድሞ ስነ ፍጥረትን በፈጠረበት ዕለት በቀዳማዊ ሌሊት በዕለተ ሰንበት አስቀድሞ 7 ፍጥረታትን ፈጠረ። እነኚህ 7 ፍጥረታት የሚባሉትም እሳት፣ ንፋስ፣ ውሃ፣ አፈር፣ 7ቱ ሰማያት፣ ጨለማ፣ ብርሃንና ቅዱሳን መላእክት ናቸው። ከቅዱሳን መላእክት ጋር መነሻ ማድረግ ነውና ታሪካችን የሚያተኩረው ወደዚህ እናመራለን። ስለሌሎቹ ሌላ ጊዜ የምንመለስበት ይሆናል። በዛሬው ቆይታችን ግን ከ100 ነገደ መላእክት መካከል ስለወደቀው አንዱ ነገድ መነሻ አድርገን ቆይታ እናደርጋለን። ስለ ዘንዶው እንግዲህ እግዚአብሔር አምላክ መላእክትን በነገድ ደረጃ በቁጥር አይደለም በነገድ ደረጃ 100 ነገደ መላእክት አድርጎ በ3 ከተሞ ወይም ደግሞ በ3ቱ የመላእክት ከተሞች ከፋፍሎ አስቀመጣቸው። የመጀመሪያው በኢዮር፣ ሁለተኛው በራማ፣ ሶስተኛው ኤረር ይባላሉ። በእነኚህ በ3ቱ የመላእክት ዓለመ ከተማ ሲኖሩ እልፍ አእላፍት ወኢትልፍት መላእክት በዚያ ይገኛሉ። እግዚአብሔር ፍጥረታትን ከፈጠረ በኋላ መላእክትንም ከፈጠረ በኋላ በሰጠኋቸው አእምሮና ሕሊና ተመራምረው ያገኙ ሲል ራሱን ሰወረባቸው ይለናል መጽሐፍ አክስማሮስ። በዚህን ሰዓት ነበረ ነገሮች ሁሉ የተገለባበጡት። በዚህን ሰዓት ነበረ ሳጥናኤል የተፈጠረለትን ዓላማ ወደ ኋላ ብሎ ያልተገባ ክብርን የተመኘው። በዚህን ሰዓት ነበረ ዲያብሎስ ወይም ሳጥናኤል የድሮው አሐዝያ መንጦላዕት ቅሩበ እግዚአብሔር የተባለው የእግዚአብሔርን መንበር የሚዘጋና የሚከፍት የተባለው በሱ ቦታ ላይ ዛሬ ሌላ መልአክ የተሾመበት የድሮው ሳጥናኤል ዛሬው የጨለማው አበጋዝና የጨለማው አጋፋሪ ሳጥናኤል ወይም የወደቀው ዘንዶ እያልን ዛሬ ቆይታ የምናደርግበት። በዚህን ሰዓት ነበረ ዲያብሎስ ወደ ላይ ተመለከተ፣ ማንም የለም። ወደ ታች ተመለከተ፣ መላእክቱ አሉ። ወደ ቀኝ ተመለከተ፣ ወደ ግራም ተመለከተ፣ ማንንም ሊያይ አልቻለም። መላእክት መካከል ማን ፈጠረን? እንዴት ተፈጠረን? የሚል ጥያቄ በተነሳበት ሰዓት ይህን አጋጣሚማ ዝም ብዬ ማሳለፍ የለብኝም በሚል እኔ ፈጠርኳችሁ የሚል ሐሳብ አነሳ። ማንም ያላስተማረውን ከየትም ያላነበበውን ከራሱ ልቦና ውስጥ አንቅቶ የሐሰት ትምህርቱን መደስኮር ጀመረ። በዚህን ሰዓት ነበረ መላእክት እርስ በርሳቸው መረጋጋት አልቻሉም። ይህ ሁሉ ነገር ሲከናወን ግን እግዚአብሔር በርቀትና በነጥብ ሆኖ ይመለከታቸው ነበረ። እንዴት እንደሚሆኑ፣ እንዴት አምላክን እንደሚፈልጉ፣ እንዴት እንደሚመራመሩ ይከታተላቸው ነበረ። ልክ እናንተ ባላችሁበት ቦታ ሆናችሁ ስራ በምትሰሩበት ሰዓት የበላይ ኃላፊ እንዳላችሁ ሁሉ እንደማለት ነው። እናንተ ኃላፊያችሁ ለጊዜው ወጣ ቢል ከስራ ቦታ በሱ ቦታ ላይ ተቀምጣችሁ ኃላፊው እኔ ነኝ ማለት እንደማትችሉት ሁሉ እንደዛ ብላችሁ ከተቀመጣችሁም ኃላፊያችሁ ሲመጣ ትዋረዳላችሁና ማለት ነው። ሳጥናኤልም የገጠመው ይሄ ነበረ። የእግዚአብሔርን ቦታ ያለ ቦታው እኔ ነኝ ፈጣሪ ብሎ ለመላእክቱ ተናገራቸው። በዚህን ሰዓት ነበረ ዲያብሎስ ለመውደቁ ወደዚህ ምድር ለመጣሉ ምክንያት የሆነው አንዱ ምኞቱ እኔ እግዚአብሔር ነኝ ብሎ የማይገባውን ክብር በመመኘቱ የውድቀቱን ሀ ብሎ ጀመረ። የውድቀቱን መንገድ አፋጠነው። እኔ ፈጠርኳችሁ አለ። በዚህን ሰዓት መላእክት መካከል እርስ በርሳቸው ሽብር ተፈጠረ፣ መረጋጋት ጠፋ። ልክ ዛሬ ምንና እናንተ በምንኖርበት ዓለም መካከላችን የተለያዩ የመረበሽና የክህደትና የመንፍቅና ትምህርቶችን እየዘራ
እርስ በርሳችን የሚያባላን የዘረኝነት አየርን የሚሞላ የዘረኝነትን ሐሳብ የሚያመነጭ እርስ በርስ የሚያጋድል እርስ በርስ የሚከፋፍል ሳጥናኤል የድሮው የዛሬው ዲያብሎስ በመላእክት መካከል ያንን ትምህርት በመካከላቸው ዘራባቸው። ግማሾቹ ወደ ሳጥናኤል ተደመሩ፣ ግማሾቹ በነ ሚካኤልና በነ ገብርኤል በኩል ቆሙ። በመካከላቸው ስንጥቅ ተፈጠረ። አንተ ነህ የፈጠርከን፣ እኔ ነኝ የፈጠርኳችሁ፣ አንተ አይደለም የፈጠርከን። እርስ በርሳቸው መግባባት አልቻሉም። ልክ እንደ ባቢሎን ሆነ ነገራቸው፣ ቋንቋቸው ተቀላቀለ። በዚህን ሰዓት ነበረ እንግዲህ አንተ ከሆንክ የፈጠርከን አንተ ሌላ ፍጥረት ፍጠረና አሳየን የሚል በሌሎች መላእክቶች ዘንድ ጥያቄ ተነሳበት። በዚህን ሰዓት እንግዲህ ሳጥናኤል እግዚአብሔር አስቀድሞ የፈለገውን ነገር ለማዘጋጀት በወደደ ሰዓት የሚጠቀምበትን የሰዓት ባህር ተጠቅሞ እሱም በምትሃት ሌላ ፍጥረት ፈጥሮ ሊያሳያቸው በፈለገበት ሰዓት እጁን ወደዛ ባህር በሚዘረጋበት ሰዓት እግዚአብሔር በስውር አድርጎ ሳጥናኤልን ቀሰፈው ወይም ደግሞ ቀጣው ማለት ነው። በዚህን ሰዓት እሱ የፈለገውን ነገር ሊያጭበረብርና ሊያምታታ ባለመቻሉ ምክንያት አሁንም መረጋጋት አልቻለም። ሳጥናኤልም ተረበሸ። እግዚአብሔርም በዚህን ሰዓት ሁሉም መላእክቱ በተረበሹ በተመለከተበት ሰዓት ሁሉንም ባሉበት ማረጋጋት ስላለበት ባለበት ሆኖ እግዚአብሔር ብርሃን ይሁን የሚል ቃል ተናገረ። ይህንንም ኦሪት ዘፍጥረት ላይ የምናገኘው እግዚአብሔር ቃል ነው። ብርሃንም ሆነ። በመላእክት መካከል ሁሉ ብርሃን ተጥለቀለቀ። ይሄ ነበረ እግዚአብሔር ብርሃን ይሁን ብሎ በተናገረበት ሰዓት እግዚአብሔርን የከዱ ሳጥናኤልና ሰራዊቱ የሚገቡበት ዋሻ የሚሸሸጉበት ቀዳዳ ጠፋቸው። ሚካኤልና መላእክቱ፣ ገብርኤልና መላእክቱ፣ ሱራፌልና መላእክቱ፣ ኪሩቤልና መላእክቱ፣ ሊቃናትና መላእክቱ ሁሉም ደስ አላቸው። እነዚህ ሁሉ እግዚአብሔርን ያመኑ ናቸውና እግዚአብሔር በሰጣቸው የእውቀት ብርሃን አማካኝነት ብርሃኑ ከጨለማ ተለየ፣ ከሃዲው ከአማኙ ተለየ። ሳጥናኤል ከሰራዊቱ ጋር አብሮ ለብቻው መሸሸጊያ አጣ። ያን ጊዜ እግዚአብሔር ተገለጠ። የክህደቱ ምክንያት እኔ እግዚአብሔር ነኝ ብሎ አጭበርብሮና አታሎ በሌሎች መላእክት ላይ ሰልጥኖ እነሱን ሊገዛ ነበርና ሐሳቡ ግን አልተሳካለትም። ዲያብሎስ በዚህ የተነሳ ለውድቀቱ ምክንያት የሆነውን ነገር አደረገ። አሁንም እግዚአብሔርም ቢሆን በትናንትናው ቆይታችን ላይ የነነዌን ታሪክ አንስተን መነጋገሪያ እንዳደረግነው ሁሉ እግዚአብሔር ሳጥናኤልን አሁንም ፈጽሞ ሊጥለው አልወደደም። የንስሐ ጊዜ ሰጠው እንጂ አሁንም ደግሞ ደጋግሞ የንስሐ ጊዜ እንዲሰጠው የንስሐ ጊዜ ሰጠው። ሳጥናኤል አሁንም መመለስ አልቻለም። የበለጠ በጥፋት ላይ ጥፋትን እያደረገ ሄደ። እግዚአብሔር በአምሳሉና በአርአያው ወደፊት ሊፈጥረው ስላሰበው እንግዲህ ይሄን እንምላችሁ በዕለተ እሁድ እግዚአብሔር መላእክትን ከፈጠረ በኋላ የተከናወነውን ጉዳይ ነው እያወራን ያለ ነው። አስቀድሞ ይሄንን ካደረገ በኋላ ዓርብ ዕለት ነው አዳም የፈጠረው። አዳምን ከመፍጠሩ በፊት አስቀድሞ ግን መንግስተ ሰማያትን እግዚአብሔር አዘጋጅቶ ስለነበረ እግዚአብሔር ለቅዱሳን መላእክት ሁሉ ጊዜ የሚያናግራቸው በቃል ነበርና በአካል ተገልጦ አናግራቸው ስለማያውቅ ከዕለታት አንድ ቀን ሁሉንም መላእክት ሰብስቦ የአዳምን ከተማ ኢየሩሳሌምን አስጎበኛቸው። በዚህን ሰዓት እነኚህ ቅዱሳን መላእክት አንድ ጥያቄ አነሱ። እግዚአብሔርን እንዲህ ብለው ጠየቁት፣ ይችን ውብና ያማረች ከህሊናም በላይ የሆነችን ከተማ ለማን ያዘጋጃት አሉት። እግዚአብሔርም እንዲህ ብሎ መለሰላቸው፣ ወደፊት በአምሳሌና በአርአያ የሚፈጥረው አንድ ድንቅ ፍጥረት አለና ለሱ ነው የማያዘጋጃት ወይም ያዘጋጀኋት አላቸው። እነ ሚካኤልና እነ ገብርኤል በዚህን ሰዓት ጌታ ሆይ እባክህን ቶሎ ፈጥነህ ፍጠረው አሉት። ይሄን ያሉበት ምክንያት ለምንድን ነው ከተባለ የእግዚአብሔርን መልክ ማየት ስለፈለጉ ማለት ነው። ቶሎ ብለው ቸኮሉ። ሳጥናኤል ግን ሁለተኛ በደል ሰራ። በዚህን ሰዓት ወደፊት በአንተ አምሳልና በአርአያ ወይም ደግሞ ለዚች ከተማ እንቁ ሆኖ የሚፈጠረውን ፍጥረት ዜናውን በሰማሁ ጊዜ በልቦናዬ ውስጥ በአቆሚያ የሌለው የቅናት መንፈስና የክህደት መንፈስ ወይም ደግሞ የተቃራኒነት መንፈስ በውስጤ አደረ ይላል። ሳጥናኤል ድጋሚ ሌላ በደል ሰራ። እግዚአብሔር ቅዱሳን መላእክትን ካስጎበኛቸው በኋላ እግዚአብሔር አሁንም ሳጥናኤልን ይመለሳል ብሎ ይሄን አደረገላቸው። አሁንም ግን ሊመለስ አልቻለም። አሁንም በጥፋቱ ቀጠለበት። ለሶስተኛ ጊዜ ድጋሚ ወደ መላእክት ሄዶ ለኔ ስገዱልኝ አላቸው። እነ ሚካኤል እነ ገብርኤልማ አሁን ከዚህ በኋላ ላንተ እንዴት አድርገን ነው የምንሰግደው አሉት። ሌሎች መላእክቶች ግን ለሱ የተሰገዱ ነበሩ። በዚሁ አጋጣሚ እዚሁ ላይ ዘርዘር ማድረግ አስፈላጊ ሆኖ ከተገኘ መላእክት እኔ የፈጠርኳችሁ ባለበት ሰዓት ሳጥናኤል ለብዙ ወይም ለአራት ተከፍለው ነበረ። እነዚህም ያመኑ
ወይም ደግሞ በእግዚአብሔር ዘንድ በእግዚአብሔር በኩል የተሰለፉ ለሳጥናኤል የተሰለፉ ወይም ደግሞ ከሳጥናኤልና ከእግዚአብሔር ያልሆኑ እንደዚሁም ደግሞ የተጠራጠሩ ነበሩ። በአራት የተከፈሉ ያልኳችሁ ይሄን ማለት ነው። ስለዚህ በዚህ አጋጣሚ ማስተላለፍ ፈልገው መልእክት ለሳጥናኤል አምላካችን ነው ብለው የተከተሉት እንደዚሁም ደግሞ ተጠራጣሪዎችም በሌላ በኩል ደግሞ ምንም ያላሉትም ሁሉም ተያይዘው ወይም ተጠራርገው ወደዚህ ምድር ወርደዋል። ስለዚህ የሚያመላክተን ዛሬ እኔና እናንተ በዚህ ምድር ላይ በምንኖርበት ሰዓት አለማመን ያስቀጣል፣ መጠራጠር ያስቀጣል፣ አለመጠየቅም ያስቀጣል ማለት ነው። ከእግዚአብሔር ጋር ለዘላለም ጸንተው የኖሩት ያመኑት ብቻ ናቸው ማለት ነው። ሳጥናኤል በዚህን ሰዓት ለእኔ ስገዱልኝ ባላቸው ሰዓት እምቢ አሉት። አሁን ከዚህ በኋላ ማድረግ የፈለገው በጉልበት ነበር ሁሉ ነገር ማከናወን የፈለገው። በመጽሐፍ ቅዱስ ላይ እንደምናገኘው በራእየ ዮሐንስ ምዕራፍ 12 ላይ የተጻፈውን ቃል ስንመለከት ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም ይላል። እሱም ከዚያ ሰዓት ጀምሮ ወደዚህ ምድር እንደተጣለ ታላቁ መጽሐፍም ይነግረናል። ራእየ ዮሐንስ ምዕራፍ 12ን ሙሉን ብታነቡት ለዚህ ሁሉ ምላሽ ታገኛላችሁ። መላእክቱና ሰራዊቱ ውጊያ ከገጠሙ በኋላ ሳጥናኤል ተሸንፎ ወደዚህ ምድር ወረደ። በወረደበት ሰዓት እንግዲህ ግማሹ በአየር ላይ የቀረ መናፍስት አለ፣ ግማሹ በዚህ ምድር ላይ የተበተነ አለ፣ ግማሹ በጥልቁ ውስጥ የታሰረ አለ። ይሄ የሆነበት ምክንያት ምንድነው የሚለውን ካነሳን ደግሞ ተጠራጣሪ የነበሩትን በአየር ላይ በምድር ላይ በተናቸው። ዝም ያሉትን ደግሞ ከዚህም ያልሆኑትን ደግሞ በአየር ላይ በተናቸው። የአየር አጋንንት እየተባሉ ይጠራሉ። ፍጹም ከሃዲዎቹን የተባሉትን ሳጥናኤልን የፈጠረን ያሉትን ደግሞ በጥልቁ ውስጥ በእሳት አለንጋ እየገረፈ በዚያ ውስጥ አሰራቸው። እስካሁንም ድረስ በዛ ይኖራሉ። በመጨረሻው ዘመን ክርስቶስ በሚገለጥበት ሰዓት ለፍርድ ሲመጣ ተጠራርገው ከነሰራዊታቸው ከነ አስካዷቸው ሰዎች ወደ ዘላለማዊ ገሃነም እሳት ይጣላሉ። ውድ የመስኮት ሚዲያ ቤተሰቦቼ ለዛሬ የነበረን ቆይታ ይህን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ የተመኘሁኝ ቸር ይቆየን እላለሁኝ።